ጭራሽ እዛው ፍራሽ ነበረ፣ ፍራሽ ላይ ነበረ ቁጭ ብለን ቡና ምን ጠጣው የነበረ ነው። እዛ ላይ ነው ተኝቻለሁ፣ ፍራሹ ላይ ማለት ነው። ከዛ በቃ እኔ እንዴ ምንም እስከ ሳምንት ራሴን ላቃቻልኩ። እስከ ሳምንት አቡዬ የሆነ የእንቅልፍ መድኃኒትም ቢሆን እስከ ሳምንት ይሆናል ብዬ አላስብም። ሽንት ቤት ሲሄድ ይጠብቁኛል፣ ቤት ውስጥ ሰርቶ ይሰጡኛል። እቃዬ ቅድም ጥዬ ወጣሁት የት ነው አልልም፣ ገንዘቤ የሰራሁት የት ነው አልልም። ሳምንት ተቀመጥኩ። እስከ ሳምንት እሱም ያኛው ሰዎቹ እንዳይገሉት ምናምን ነገር ከቤት አይወጣም። ስራ እንግዲህ ግቢ ውስጥ ነው የሚሰራው፣ ግን ሄዶ ስራ አይገባም። ህይወት እንደዚህ ይቀጥላል እንደ ብዬ እንደሚሆነው አይነት ነገር ሳምንት ከቆየን በኋላ ከሶስት ሰዎች ጋር አድርጎ ወደ ከተማ ወስዶ ምናምን ማስታወሻል ምናምን ብሎ ልብስ ገዛልኝ። ከዛ እኔም አሁን ሳምንት ከኖርኩኝ በኋላ ወዴት ብዬ ነው የሚወጣው? ሴት ልጅ ነኝ። አሁን አገፍታ ወጣች እንደዚህ ሊባል ነው። የሆነ እልምታ ያዘኝ፣ በቃ እልምታ ያዘኝ። አጎቴም በመሃል ዘጉኝ። በቃ ቤተሰቦቼ በሙሉ በቃ እኛ ያለነውን አልሰማችም። እንደዚህ ወዳ ነው ያደረገችው። ልክ ራሴ አውቄ እንዳደረግኩኝ ነገር ሁሉም ሰው ፈረደብኝ። እኔም ህይወት ምንም ሳይመስለኝ ዝም ብዬ መኖር ጀመርኩ። ስራዬን መስራት ቀጠልኩ። ተኖረ በቃ የኛው ልጅ በመሃል መጣ። የመጀመሪያው መጥቶ ምን ያደርጋል? ስጦታ ይሰጠኛል። ስጦታ ሲሰጣኝ የኛው አሁኑ ደግሞ ወስደሽ መልሽለት። እንግዲህ ለጊዜው ሴት ልጅ ትሸነፋለችና አጠገቤ ያሉትን ብዙ ሰዎች ሰማሁኝና ወስጄ ለመመለስ ሲሄድ በጣም አዝኖ አቡዬ ጸጉሩን ተቆርጦ የት ቢሄድ ጥሩ ነው ደግሞ ክፍሉ የተከራየበት ክፍል ነው። እዛ ነው መተሽ የሚሰጪኝ ነገር ካለ ብሎ እዛው ጠርቶኝ እዛው ነው የሄድኩት። ሲሄድ ፎቶ አብረን የተነሳ ነው ነበር። አሳጥቦ ማይንታ ፊት ለፊት አስቀምጧል። ጸጉሩ ተልጧል። ጭራሽ ሰው እሱን አይመስልም። በቃ ይሄንን አሁን ህይወት አንዴም ተበላሽቷል። ያው ህይወት የኔ ቢበላሽም ያንተ ይቀጥላል። ስለዚህ ብዙም በመጀመሪያ ክፍተት የተፈጠረው ባንተ መሃል ነው። በአንተ ነህ ይሄን ሁሉ ለዚህ ነገር ያደረከው። ስለዚህ በማንም መፍረድ አይቻልም። ሰው እግዚአብሔር የጻፈለትን ህይወት ነው የሚኖረው። ሊኖርም ሊሞትም ስለሚችል ይሄን ያህል ማዘንም ማየት አልፈልግም። ያመጣህልኝ እቃ ደግሞ ምንም ቢሆን ያገባኝ ባለቤት ስላልተቀበለ መልሽ ብሎኝ ነው ያመጣሁት ብዬ እቃውን መልሼ ወጣሁኝ። አቡዬ አልኩሽ ይሄኛው አሁን ያገባኝ አልኩሽ። በቃ እኔ እንጃ የመጨረሻ አለ አይደል? የመጨረሻ ያ ሁሉ ነገር ሽሮ ስርቶ እንዳልሰጠኝ ነገር አሰቃየኝ። ምክንያቱም እሱም በሱም አልፈርድበትም፣ በሰው እልህ ነው ያገባኝ። ከዛ የተነሳ በቃ የሆነ ያለ አይደል የሆነ የመናቅ የመተቸት የብዙ አይነት ነገር በመሃልም ሳልቆይም መድኃኒትም አልተጠቀምኩም ነበረ። አረገዝኩኝ። ሳረግዝም በእርግዝናዬም ወቅት አላሳርፍ እየሰራው እንግዲህ የምግብ ቤት ስራ ገበያም ቀንሶ ነበረ እየሰራው ምን እያልኩኝ ሲቀጥል እሱ ምን ይሆናል እናቴ ጭራሽ እንደማያውቅ ሰው በጣም ጨካኝ ሰው ነው እንግዲህ በጣም ጨካኝ ሰው ሆነብኝ ህይወትን ካበላሸ በኋላ። እኔ ግን በዛ ሁሉ መሃል የምታየኝ የኛው ስላዘነብኝ ነገር ነው የሚመስለኝ የነበረው። የኛው ስላዘነብኝ በቃ እሱ ስላለቀሰብኝ በህይወቴ የሰውን እንባ ፈራለሁ ብዬሻለሁ። በጣም ነው የሚፈራው ሰው ካለቀሰብኝ። በቃ ያ ሰው ዛሬ ፈጣሪ መጥቶ ዛሬ የሚያቃጥለኝ የሚያጠፋኝ ነው ያህል ነው የሚሰማኝና በጣም ነው የሚፈራው። በቃ በህይወት የሚጨንቀኝ እሱ ስለሚጎዳኝ ነገር ምንም አስቤ አላቅም። እሱ ስለበደልኩ ነው ይሄን የሚሆነው። ምክንያቱም ምንም ቢሆን አልበደልኩም። በአውቄ ያደረኩት ነገር የለም። ግን አለ አይደል በሳምንት ውስጥ ለምን ወጥቼ አልጠፋው? ሁሉ ነገር እስኪሆን ለምን ጠፋው? ጠበቁኝ። ልክ ወድጄ እንደወጣሁት የገባሁት ይመስል ለምን ቀጠልኩኝ አይነት ነገር በራሴ እያወቀስኩኝ ምን ሆናለሁ? በቃ ሁኔታዎቹ ሁሉ እንትን ስልብኝ ጊዜ ልጄም ተወለደ። በመሃል ብዙ ነገር አለ። የዘለልኩ ነው ያወራውሽ። ልጄም 3 አመት ከሆነው በኋላ የሱም እንትን ነገር በጣም ስለሚበዛብኝ ጭራሽ 1 ሺቲ ሲጠይቀው
ለሆድሽ ምትበዩ አይበቃሽም እስከሚለኝ ድረስ ሲደርስ ጊዜ ተነስቼ ልጄን እሱ ጋር ጥዬ ስደት ላይ ነኝ እልሻለሁኝ። ከቡዬ ሀቡ ይሄን ይመስላል እልሻለሁ ህይወቴ። እንግዲህ አሁን ላይ ላለው ህይወት ላንቺ ካንቺ ምክር ይፈልግ ነበር። ልጅሽ እሱ ጋር ቀረ? በስንት ዓመቱ ልጅሽን ትተሽው መጣሽ? ምን አልሽኝ? አቡ ልጅሽን በስንት ዓመቱ ትተሽው መጣሽ? በ3 ዓመቱ ነው ጥዬ የመጣሁት። አሁን 5 ዓመቱ ነው። የ2 ዓመት ደሞዝሽ? በ3 ዓመቱ ነው ጥዬ የመጣሁት። አሁን 5 ዓመቱ ነው። እሺ ደሞዝሽን ለሱ እየላክሽ ነው? ለሰውየው ለባልሽ? ለሱ አላኩኝም። መሬት ገዝቻለሁ። መሬት ስገዛ አሁን እዛ ጋም ይኸው ካንቺ ምክር ፈልጋለሁ ብዬ ያልኩሽ እዛ ጋር ነው። ለሱ አላኩኝም። እህቴ መሬት እንድትገዛ ሳደርግ ጊዜ ብዙ ነገር ተፈጠረ። ተጣሉ ከሷ ጋር። ከዛ እስቲ ይግዛ፣ በኔ ስም ይገዛ፣ ግን መሬቱ በኔም ባይሆን በሁለታችን ይሁን። የትም አይሄድም። ስለማይሄድ ደግሞ የትም ይሄድ ሰው አይደለም። ሄዶ ባገላገለኝና አይሄድም። ከቡ ሲጀመር ባንቺ የሆነ የህይወት ነገር ያልገባው አይነት ሰው ነው። ህጋዊ የትዳር ጋብቻ አላችሁ? ህጋዊ የትዳር ወረቀት? አዎ ህጋዊ የትዳር ወረቀት አለን። አገር በሙሉ አለን። ያውቀናል። ያው እሱ የትም የሚሆን ነገር አይደለም። ህጋዊ የጋብቻ ወረቀት ካላችሁ ባንቺ እና ምን ይሆናል አሁን ላይ በሁለታችን እንድገዛ አድርጌ ከቡዬ ምን ይሆናል? ሀቡ ምን ይሆናል መሰለሽ? እሱ እኔ ሳላውቅ በራሱ ስም አድርጎ መሬቱን ገዝቶታል። ከዛ እኔ ቤቱ መሰረት ከተጀመረ በኋላ እስቲ ፕላኑን ላክልኝ፣ የመሬቱን ፕላን ላክልኝ ብዬ ሳየው ምን ይሆናል? ፕላኑ ላይ የንብረት ተጋሪ የሚል ቦታ ላይ የኔ ስም የለም፣ የኔ ፎቶ የለም። ይሄ ለምን ሆነ ብዬ ጠየቅኩት። ከዛ ባለፈው እህቴ ልትገዛልኝ ስለነበረ አንተ ከሷ ላይ ኃላፊነትን የተቀበልከው ለዚህ ነው ወይ? ለምንድን ነው እንደዚህ ያደረግከው ብዬ ስጠይቀው የሆነ ማይሆን ቃላት መለሰልኝ። ብቻ እስኪ አሁን ግን አለ የሆነ ህይወት ስለ ህይወት ያልገባው አይነት ሰው ነው። ውዴ ባለትዳር ከሆናችሁ እኮ ህጋዊ ጋብቻ ካላችሁ በአንቺ ስም ሆነ በሱ ለውጥ አያመጣም። በአንቺም ስም ቢሆን አያምጣው፣ ነገ ብትፋቱ እኩል ነው የሚሰነጠቀው። በሱም ስም ቢሆን አያምጣው፣ ነገ ብትፋቱ እኩል ነው የሚሰነጠቀው። ስለዚህ ባልና ሚስት እኮ ንብረት በየትኛውም ሰው ህጋዊ የጋብቻ ወረቀት ካላቸው ቤት ንብረት በማን ስም በሱ ስም ሆነ በሷ ስም ምንም ልዩነት አያመጣም፣ አንድ ነው። ኦኬ እሱ ልክ ነሽ፣ ግን የሆነ አለ አይደል ለምን አላደረገውም አይነት ነገር ተሰምቶኝ። በአንቺ ስምን ብታረጊው ኢትዮጵያ ስትገቢ መፋታት ከፈለግሽ እኩል ነው መንግስት የሚያካፍላችሁ ፍቺ ስትፈጽሙ።